እዚህ በቆሻሻ ገላሽ እንደገና ከከኛ ጋር መነካከት ያምርሻል። እዚህ ጋር ይከባለሽ ከተኝ ገብቶ እሺ በቃ ተረጋጋ። ወቅ ተረጋጋ። ተረጋጋት በይኝ። ሰማሽ? ተረጋጋት በይኝ። ካንቱ ፍጥነት ቻሞታ ፈጣለች። ካሌብ ምን ሆነ ነው? ካዲዋ ሚስቴ እኔን ትጠይቀኛለች። እኔን እየጠየቅሽኝ ነው? አንቺ ካዲ ከንቱ ከንቱ አራቱ ካሌብ ወንድሜ ተረጋጋ እስኪ። ገና እኔና አንቺ አልጨረስንም። ኧረ ወንድሜ ገና አልጨረስንም። ተረጋጋቱ ካሌብ። ገልጡ ከንቱ አፈር ቢ አፈር ድቺ ቢ ከንቱ ሽባ በቃ አቶ ካሌብ ይዛት ገና ደምን ባስለቅስሻለሁ። እሺ ከንቱ ሽባ ሚኪያ ታገቢኛለሽ? የልጅሽ አባት መጥቷል። ሚስጥር ምን እያወራሽ እንደሆነ ታውቆሻል? ቆይ አንተ ተንበርክከህ ብቻ ፕሮፖዝ እያደረኳት ነበር እንዳትለኝ። እሱን ተይውና እያልኩሽ ያለሁት ስለምን የልጅ አባት ነው እያወራሽ ያለሽው? ምን ነው አላመንከኝም እንዴ? ካላመንክ ወጥተህ ማየት ትችላለህ። አጀሪት እስኪ አሁን ደግሞ ምን ብለሽ እንደምታብራሪ እናያለን። የልጅ አባት ለካ ልጅ ናት ነሽ። ማን ልበለኝ ነው? ወንድ ሚኪያን ጥሪልኝ ነበር እኮ ያልኳት። ሚኪ የለችም እንዴ? ሚኪ አለች፣ ነገር ግን አንተን ማን ልበል? እኔ የልጁ አባት ነኝ። እሺ ካልክ በል በቃ ናግባሽ። ማሪ ይህን ሰው ታውቂያለሽ? ኧረ እኔ አላውቀውም። ካለ ዛሬም አይቼው አላውቅም። እንዴ ማሪ እኔ ነኝ እኮ አማን ነኝ እኮ። ይቅርታ የኔ ወንድም፣ አማን የሚባል ሰው ከዚህ በፊት አላውቅም። እንዴ ቆይ መዋሸቱ ለምን አስፈለገሽ ማሪ? ታፍሪብኛለሽ እንዴ? ይቅርታ የኔ ወንድም፣ ሲጀምር እኔ ማረህ አይደለሁም።
ሲቀጥል ስለምን እንደምታወራ እየገባኝ አይደለም። አማን ነበር ያልከኝ ስም? አዎ አማን እባላለሁ። ከዚህ በፊት በትዳር አብረን እንኖር ነበር። እናም 2 ልጆችን አፍርተናል። ከዛ ግን ድንገት ጸበል መሄድ አለብኝ ብላ ጠፋች። እንዴ ይሄ ምን አይነት ደፋር ሰው ነው? አንተ ያማህል እንዴ? ሚኪያ ዝም በይ። እኔ ሳልፈቅድልሽ እንዳታወሪ። ካሌብ እኔ ይህንን ሰው አላውቀውም። ዝም በይ አልኩሽ። የኔ ወንድም ሚኪያን እኛ እናውቃታለን። ለመሆኑ ጋብቻችሁን ቤተሰብ ያውቃሉ? አያውቁም። እኔና እሷ ድንገት ለስራ ፍለጋ እኔ ወዳለሁበት ደሴ ከተማ መጣን የተዋወቅ ነው። እኔ የምለው ለስራ ፍለጋ እሱ እንደሚለው ወደ ደሴ ሀገር ሄደሽ ነበር እንዴ? አዎ ግን እኮ ልጅቱ እኮ ዓለም የመሰከረላት ዱርዬ ናት። እሺ ልጆቹም ወላችኋል? አዎ። እስኪ ፎቶ አለ አሳይ። ይኸው ከሷ ጋር ሆነን የተነሳነው ፎቶ ከነ ልጆቻችን። እኔ እኮ አድራሻዋን አፈላልጌ እኮ ነው ያገኘኋት። ስትይኝ ደስ የሚላት ነበርኩ ይመስለኝ። ለምን ልትዋሸኝ እንደፈለገች እኮ ምንም አልገባኝም። እሺ ቆይ ለምን እንዴ? እስኪ አምጣው። ጉድ መቼስ ይሄ እኔ አይደለሁም አትይኝማ። በልንጋ ጉድ እኮ ነው። እሺ ለጊዜው አንዳንድ ነገሮችን እስከማስተካከል ድረስ አንተ የኔ እንግዳ ነህ፣ እንደ ቤቴ። እኔ እኮ አመጣጤ ሚስቴን ይዣት ልሄድ ነበር፣ ግን ያልጠበቅኩትን ጉዳየው። ያልተጠበቀ ጉድ። ትሄዳላችሁ። ብቻ ግን እኔ አንዳንድ ነገሮችን ማስተካከል ስላለብኝ። እሺ አንተ በጣም ጥሩ ሰው ነህ። መቼስ ወንድሟ መሆን አለብህ አንተ መልካም ሰው። ቆይ ለምን አትረጋጋም? እባክህ ተረጋጋ። ንገሪኝ እስኪ ምን አድርጌሽ ነው? ቆይ ምን በድዬሽ ነው ይሄን ሁሉ እንደዚህ የምታደርጊብኝ? እውነት በፈለግከው ነገር እምልልሃለሁ። እኔ ይህን ሰው እያላቀው ምን እንደፈለገም አልገባኝ። አትዋሺ። እኔ በዋሸሁህ አይደለም ካሌብ፣ ሙት አልዋሸሁም። እባክህ። ኧረ እባክሽ አልዋሸሽኝም። ምንድን ነው ያልዋሸሽኝ? እስኪ ንገሪኝ። በየቦታው ሜዳ ላይ ልጆችሽን በትነሽ ስትልከሰከሽ የነበረው ነው ያልዋሸሽኝ? ኧረ እባክህ ተረጋጋ። ምን ሆነህ ነው እንደዚህ እየተናገርክ ያለው? በአንድ ጊዜ እንዴት እንዳስጠላሽ ብታውቂ። ለካ አንቺ ነበር ሰናይትን እንድጠላ ስታደርጊኝ የነበረው። ይኸውልህ እኔ ሰናይት እንድጠላ ሳደርግሃል ነበር። ይህን ሁላ ነገር ያደረኩት ለራስህ ብዬ ነው። ለማንኛውም ከዚህ በኋላ ምንም አይነት ንግግር አልፈልግም። አሁን ውጪልኝ። ዳግመኛ እዚህ ክፍል ተመልሰሽ እንዳትገቢ። መግባት አይደለም አልጋይን በዚህ ቆሻሻ እጅሽ እንዳትነቂ። ማነጠፍ እንኳን አንቺ ውጪልኝ። ውጪ አልኩሽ እኮ። ሄሎ ሰኒ፣ ይሄ ስራ የኔ ነው ቤ ገምቼ ነበር። ወይ አንቺ ምን ስትያስብሽው ግን? አንቺ እኔ ራሱ እኮ እውነት መስሎኝ ነበር። በጣም ጎበዝ ተዋናይ ነው። ቆይ ከየት አገኘሽው? ታዲያስ የልጅ አባቷ ነኝ ይዣት ልሄድ ነው የመጣሁት ሲል እንዴት ደርቃ እንደቀረች በጣም ነው የገረመኝ እውነት። ኧረ አሪፍ ፕላን ነው። መቼስ ይሄን የሰማ ካላባረራት እውነትም መተት አድርጋበታለች ማለት ነው። አይ አሁን መኝታ ቤት ይዟት ገብቷል ሲመስለኝ እየደበደባት ነው። በጣም እየተጫጫሁ ነው። መጣች መሰለኝ። በቃ ቻው ቻው። እሺ ማን ነበር ስምህን ያልከኝ? እኔ እንዴ? ቆይ ማሪ ምን ሆነሻል?
አልናፈኩሽም እንዴ? በጣም እኮ ነው ናፈቅሽኝ። እኔ ይኸውልህ እኔ ማንም ጋር ማልደርስና ህይወቴን ለመኖር የምታተር ሴት ነኝ። ምን አይነት ድራማ እንደሆነ ምንም እየገባኝ አይደለም። ምን ማለትሽ ነው? ቆይ ምኑ ነው ድራማ? የኔና አንቺ ትዳር ነው ድራማ? ቆይ ወይስ ልጆቻችን ናቸው ድራማ? እኔ እናንተ እንኳን በትዳር አብረን ልንኖር ይቅርና በህይወት ዘመናችን ተገናኝተን እንደማናቅ ውስጥ ያውቀዋል። ቆይ ምን ማለት ነው? እየካድሽኝ ነው እንዴ? እሺ ቆይ ሌላው ሲቀር ልጆችሽን እየካድሽ ነው? ወንድሜ ግን ጤነኛ ነህ አይደለ? በሚገባ አንቺን ልጠይቅሽ እንጂ። ወይስ የተደላደለ ህይወት ስትጀምሪ እኛን እየካድሽን ነው? አሁን ሌላ ምንም ነገር አልፈልግም። ማን እንደላከህና አላማህ ምን እንደሆነ ብቻ ንገረኝ። ማን ይልከኛል? ቆይ ስለምንድን ነው የምታወሪው? አልገባኝም። ገብቶሃል? ግጥም አድርጎ ነው የገባህ። ትሰማኛለህ? ደግሞ ህይወቷን በጥብጥ ብሎ የላከ ሰው እንዳለ ግልጽ ነው። ለመሆኑ ካሌብ ምንሽ ነው? ባልሽ አይደለማ? መቼስ በእኔ ላይ እንደማደረብብኝ ተስፋ አደርጋለሁ። አሁን ያልበላህን አትከክ። ቆይ ይሄን ያህል ግን ምን በድያችሁ ነው? እኔ ስራዬን ከመስራት ውጪ ምን አድርጊያችሁ አውቅና ነው እንደዚህ የምትበድሉ? እዚህ ጋር ያለሁት እኔ ብቻ ነኝ። ስለማን ነው እያወራሽ ያለሽው? ግድ የለ እውነት አንድ ቀን መውጣቱ አይቀርም። ማሪ ነኝ እንጂ አንተ ግን በእውነት ሰቃይ አክተር ነህ። ጉማ አዋርድ ምናምን መብላት አለብህ። አልገባኝም ሚስጥራ። እባክህ አውቃለሁ። ሰናይት አይደል የላከችህ? ስለምን እንደምታወሪ አላውቅም። እስኪ አገግን። እኔ እኮ በአንተ ሳይድ ነኝ። ሰኒ ይቺን ኬሲ እንድታስወጣ ከፍላ አይደል የመጣው? ከባነንሽማ ምን ይደረጋል? ቆይ እኔ የምለው ወጣት ማዕከል ምናምን ቲያትር ተሞካከር ነበር እንዴ? እንዴት እንደዛ አልሽ? እንዴት ወና ግሩም ኤርሚያስ ራሱ እንዳንተ መቼ ይተውናል? እስከ ተከፈለኝ ድረስ በደንብ ነው መተውነው። የስራው ባህሪ ነው። ይልቅ አሁን ከካራክተር አታስወጪ። ሰላም እንዴ ወንድሜ፣ ምንድነው ተካል? የታለቻች የሁለት ልጆች ካዲ ሚካኤል ነው? ስሟን አትጥሪቺ። ስሟን ቄስ ይጥራውና ሂጂ ጥሪያት ነው። ሂጂ ጥሪያት እኮ ነው የምልሽ። አይ እንደዚህ ሆነ ባታገኘት ይሻላል። ትጣላላችሁ። ትሰሚኛለሽ? ሂጂና እቺን ካዲ ጥሪያት። አች ሚካኤል በልቶ ካጅ ገልቱ ወይ ባለሽ የጉራራጅ ወይ ተባለች እንዴ? ምን ነው እንዲህ እስክትሆን ድረስ የጠጣኸው? ምን አገባሽ? ያገባሻል ወይ? እሺ እና በቃ እሺ እንግባ። እዚህ ና ከፈለግሽ እዚህ ከባልሽ ጋር ተጋሪሽ እንግባ ትላለች እንዴ? ነው አንቺ እዚህ በቆሻሻ ገላሽ እንደገና ከኔ ጋር መነካከት ያምርሻል? እዚህ ና ከባልሽ ጋር ትኝ ገብቱ። እሺ በቃ ተረጋጋ። እባክህ ተረጋጋ። ተረጋጋት በይኝ። እሺ ሰማሽ? ተረጋጋት በይኝ። ካንዱ ፍጥነት አሞታ ፈጣለች። ካሌብ ምን ሆነ ነው? ካዲዋ ሚስቴ እኔን ትጠይቀኛለች። እኔን እየጠየቅሽኝ ነው? አንቺ ካዲ ገልቱ ከንቱ
ኧረ አቶ ካሌብ ወንድሜ ኧረ ተረጋጋ እስኪ። ገና እኔና አንቺ አልጨረስንም። ኧረ ወንድሜ ገና አልጨረስንም። ተረጋጋ አቶ ካሌብ። ገልጡ ከንቱ አፈር ቢ አፈር ድቼ ቢ ከንቱ ሽባ በቃ አቶ ካሌብ ይዛት ገና ደምን ባስለቅስሻለሁ። ከንቱ ሽባ ተረጋጋ አቶ ካሌብ። ከንቱ ምን ነው አምላኬ፣ ምን በደልኩ? ይህን ያህል ፈተና በእኔ ላይ የምትጭንብኝ በየትኛው ኃጢአቴ ነው? ቆይ እኔ እኮ አንድም ቀን ሰው ለመጉዳት ብዬ ምንም ነገር አድርጌ አላውቅም። ለምንድን ነው ለእኔ ሲሆን ሁሉም ነገር ጠማማ የሚሆነው? በየትኛው ኃጢአቴ ነው? በሰው ቤት ስራ እየተጠበስኩ ራሴን ለመቀየር ስለታገልኩ ነው የሁሉ ስቃይ? ሰው እንዴት ባሰሪዎቹ እንደዚህ ይሰቃያል? እባክህ ጌታ ሆይ እንባዬን ተመልከት። እባክህ ፈተናዬን በቃሽ በለኝ። እኔ ለካሌብም ሆነ ለምስክር አንድም ቀን መጥፎ ነገር አስቤ አላውቅም። እባክህ አምላኬ ተመልከተኝ። ወይ ሰኒዬ፣ እኔ ልሙትልሽ ሰኒዬ፣ ካሌብ አብዷል ነው የምልሽ። እረሪ በል። ያቺማ ተይኝ፣ በሩን ዘግታ ስትነፋረቅ ነው ያደረችው። አይ ተሳክቶልሻል። ያቺን መደርሻ ቢስ አስወግደን አንቺን የወንድሜ ሚስት እዚህ ቤት ማስገባት ነው የቀረው። ቀላል ይሆናል። ዝም ብለሽ ተመልከቺ። ነገውኑ መንቀሮ ካላስወጣት ከምላሴ ጸጉር ይነቃል። ያው የላክሹ ሰውዬ ጎበዝ ከሆነማ ዛሬና ነገ ማስባረር ይችላል። ምን መሰለሽ፣ አንድ ሀሳብ አለኝ። ማታ አጋጫታ ይዞ ያራጫወታት እንጂ አንቺ እንዴት አንጀቴ ቀቤ እንደታ አንቺ እንዴት ግን እንደዚህ እንዴት አደራችሁ? ሚኪያ አቤት። ቁጭ በይ እስኪ። በመጀመሪያ ስለማታው ማለቴ ስለተፈጠረው ነገር ይቅርታ ልጠይቅ እፈልጋለሁ። ኧረ ምን አጠፋህ ወንድሜ? የራስህ ቤት አይደል እንዴ? ብትጠጣስ አይደል እንዴ? አማን አረ ምንም ችግር የለውም። እኔም ብለህ ከሆነ ደግሞ ምንም አልደበረኝም። እናንተን አይደለም እሷን ነው ነው እንዴ? የፈለገ ብናደድ የፈለገ ራሴን ብስት እጄን አንቺ ላይ ማንሳት አይገባኝም ነበር። በጣም ይቅርታ። ምን ችግር አለው ታዲያ? ይፈጠራል እኮ። ብርቅ ነው እንዴ? ሚስጥራ እሷን ነው እያናገርኩ ያለሁት። ሚኪያ
የፈለገ ቢሆን አይደለም አንቺ ላይ እጅ ማንሳት ኃይለ ቃል እንኳን መናገር አልነበረብኝም። አንቺ ምን ይዘጋሻል? ይቅርታ እያልሽ አይደል እንዴ? ሚስጥረ ይሄ እኔና እሷ ጉዳይ ነው አልኩሽ እኮ። ዝም በማለት ትተባብርኛለሽ? ታዲያ ደጅ አስጠናችሁ ብዬ ነው። ሚኪያ ይቅርታሽን እየጠበቅኩ ነው። ኧረ እኔ አልተቀየምኩም። እንደዛ አከናንቦሽ። ቆይ እባካችሁ በቃ ዝም በሉ። እኔ ራሴን እያመመኝ ነው። ሚኪያ በጣም ይቅርታ አድርጊልኝ እባክሽ፣ እንዳትቀየሚ። ያው በመሀላችን ያለው ነገር እንዳለ ሆኖ እኔ እዚህ ቁጭ ያልኩት ያንቺን ይቅርታ ፈልጌ ነው እና እባክሽ ትናንት ላደረኩት ነገር ይቅርታ አድርጊልኝ። አውቄ አይደለም ፈልጌው አይደለም። ሚኪያ ችግር የለውም። ቃሉን ከሆነ የፈለግከው ደግሞ ይቅርታ አድርጊልኝ። ለማንኛውም በቃ ስካሩ በደንብ እንዲለቅ ሽሮ ፍትፍት ላምጣልህ። እሷን ማስቀየም አልነበረብኝ። በቃ እኔ ትንሽ ራሴን እያመመኝ ነው። ገብቼ አልፍ። አይዞህ ወንድሜ። ሚኮ አንቺ ግን ምን አይነት ሴት ነሽ? ትናንት እንደዛ መጥቼሽ ዛሬ ምን ትከባከብኛለሽ? ሲጀመር አንተ ጥፋት አይደለም። እንዴት? እሱን ተው። ይልቅች ነው የእውነት በጣም መልአክ የሆንሽ ሴት ነሽ። ምን እንዳለሽ አላውቅም። ምንድን ነው የሚያሞላፍጣት? አሁንስ በዛ። እንደውም ታሽ ለይደድ ያፍጠኛ። እኔ እህቱ እያለሁ አንቺ ምን ቤነሽ እሱ መታጎርሽ? ታሽርዛ እንስጭ። ምን ሆነሻል እህታለም? ለምን ቀሳትይም? ሲጀመር እኔ እህትህ እያለሁ እሷ ምን ቤት ናት? ከእናት ጋር ባለው አለች አማቻሉ። ታይ እንደሱ አትበይ። ሲጀመር ትናንትና ደብድባታል እና ምን እንደምሰጥህ በምን አውቃለሁ? ማለት መርዝ ብታበላስ? በፍጹም እሷ እኔ ላይ እንደዚህ አታደርግ። ሰውን አውቀዋለሁ አትበል ወንድሜ። ይሄው ባልና ልጅ እንዳላት ታውቅንበት አታውቅም። ሌላ የደበቀችው ማንነት ቢኖራትስ? ክፋት የለባትም። አትሳሳት ካሌብ። ሚስቴን ከኔ በላይ አታውቃትም። ይቅርታማ ስታወራ ሚስቴ እያልክ ባታወራ ደስ ይለኛል ካላስቸገሩ። እሺ የሚረብሽ ከሆነ ሚስታችን እያልኩ አወራለሁ። እሱም አይሆንም። እሺ በቃ እንደሱ ከሆነ ደግሞ ሚስት እያልኩ አወራለሁ። ሚኪያ እያልክ ማውራት አትችልም? ይኸውልህ ሚኪያ የሆነ ነገር ካረካት ለበቀል ዝግጁ የሆነች ሴት ናት። ምን እንደምታደርግህ አታውቅም። አንድ ቀን ተጣላን ብላ እኮ ነው ቤቱን ጥላ ብን ብላ የጠፋችው። ለልጆቿ እንኳን እኮ አላሰበችም። ይቅርታ ምክርህ አያስፈልገኝም። ካላስቸገርኩ ከዚህ በላይ እዚህ ቤት መቆየት አልፈልግም። በዛ ላይ እናንተን ማስቸገር ነው የሚሆንብኝ እና ሚስቴን ማለቴ ሚስታችንን ማለቴ ሚኪያን ማለቴ እኮ ነው ሚኪያን ይዤ ልሄድ። እሺ ትሄዳላችሁ፣ ግን ትንሽ ጊዜ ስጠኝ። ከሚኪያ መለየት ለእኔ ቀላል አይደለም። ወደዛ ማሰናበት ነው እንጂ እሷ እንደሆነ የሰው ሚስት ናት። እባክሽ እህቴ፣ ወንድሜ ትንሽ ጊዜ ብቻ ስጠኝ። እሺ እንግዲህ ያው ካልክ ምን ይደረጋል። አንተ እንደሚያህለ መኝታ ቤት ሰዓት ገባ እንዴ? ሽጉጥ አለው ተብሏል እኮ ቢተኩስብኝስ? አንተ ላይ ተኩስም። አንተ እኮ የድሮ ባሏ ነህ። ደግሞ ቢተኩስ ራሱ እሷ ላይ ነው የሚተኩሰው። እርግጠኛ ነሽ ግን ጥሩ ሀሳብ ነው? አዎ። አንተ ግን ምንድነው ቆይቶ ለወጣ ከሰናይት ብር መቀበል አትፈልግም እንዴ? በጣም እንጂ መተውን ሰልችቶኛል እንደው እኮ። ስለዚህ ግን ቆይ መኝታ ቤት ውስጥ እኔ ስገባ አንቺ ስደውይለት ቶሎ ባይመጣስ? ምን ችግር አለ? ወንድ አይደለህ እንዴ? እድሉን ተጠቀምበታ።
ስማ ተስማማና? አዎ ቆየ ሰው ክፍል ምን ትሰራለህ? አንቺ ፈልጌ ነው የመጣሁት ሚስቴ። እንዴ ደግሞ እኔን ለምን ነው የምትፈልገኝ? ምን ችግር አለው አንቺ የምፈልግ ሚስቴ አይደለሽ እንዴ? ሚስጥር ምንድነው? ምን ሆነሻል? አሞሻል እንዴ? እኔ ደህና ነኝ። እና ምንድነው እንደዚህ አጣጥፍሽ የጠራሽኝ? ወንድሜ በጣም ከባድ ነገር ልነግርህ ነው። የምን ከባድ ነገር ነው የምታወሪው? እሺ ቶሎ በይ። ምንድነው? ምስክርን እኮ እዛ ሆስፒታል ያላስተማሚ ነው አስተኝቼው የምጣው። ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? ምን አለሽና ደግሞ ካንቺ ምን ይፈልጋል? በጣም ታሳዝናለህ። ቆይ ግን አንተ ምን አይነት ግን አይምሮ ቢስ ሰው ብትሆን ነው በሴት ልጅ እንባ እንደዚህ የምትደሰተው? ትሰሚያለሽ? እኔ የሴት ልጅ እንባ አያስደስተኝም። ነገር ግን ገንዘብ የሚያስገኝልኝ ከሆነ አይደለም እንባዋ ደሟ ቢፈስ ግድ አይሰጠኝምሽ። ይኸውልህ አሁን የምታየው ነገር በጣም አንተን ሊያሳምህ ይችላል፣ ሊጎዳህም ይችላል። ግን ደግሞ እኔ ወንድሜ ስለሆንክ በአይነህ እንድታይ ነው እዚህ ድረስ የጠራሁህ። ምንድነው? እያስፈራራሽኝ ነው እንዴ? በጭራሽ እያስፈራራሁህ አይደለም። ይኸውልህ ልንገርህ፣ እንዴት እንደምነግርህ እኮ ነው ግራ የገባኝ። እኔ በአፌ ለመናገር ራሱ እሷ አላረገችው እኔ በጣም ከበደኝ። ሚካያና ባሏ እኔ ሚስጥር የለችም ብለው ሊዳሩ ገብተዋል። እኔ ራሱ ተደብቄኝ ያየኋቸው። ምን? ስለዚህ ለገንዘብ ብለህ ነው ይህን ሁላ ነገር እያደረግህ ያለው? እሱ አንቺን አይመለከትሽም። እሺ አይመለከተኝም። አሁን ግን ከዚህ ክፍል ውጣ። ካሌብ እዚህ ካገኘ ነገሮች ጥሩ አይሆንም። የኔ ማር አልናፈኩሽም እንዴ? ሁሉ ነገር አንተ ካልጣጣ እኔ እኮ በጣም እኮ ነው ናፈቅሽ። ኧረ በስመ አብ! ወዴት ነው የምትወጪው? ልቀቀኝ! ሚስጥር እየቀለድሽ መሆን አለበት። ምንድነው ተረጋጋ የምትይኝ? እንደዚህ አይነት ነግረሽኝ አንቺ አረምን ይውሻ ምን አባሽ ነው የምታደርጊው? ጭራሽ ባንዴ ነኝ አንቺ አረምን ይውሻ ጭራሽ ባንዴ ነኝ። ዞር በል ጭራሽ ባንዴ ነኝ ጋለሽ ምን አባሽ ነው የምታደርጊው? ተረጋጋ። ቆይ አንቺ ባለጌ ዞር በል እያልኩ እኮ ነይ ያዩ እገልሻለሁ። እሺ ውሻ ቆየ ሰው ክፍል ምን ትሰራለህ? አንቺ ፈልጌ ነው የመጣሁት ሚስቴ። እንዴ ደግሞ እኔን ለምን ነው የምትፈልገኝ? ምን ችግር አለው አንቺ የምፈልግ ሚስቴ አይደለሽ እንዴ? ሚስጥር ምንድነው? ምን ሆነሻል? አሞሻል እንዴ? እኔ
ደህና ነኝ። እና ምንድነው እንደዚህ አጣጥፍሽ የጠራሽኝ? ወንድሜ በጣም ከባድ ነገር ልነግርህ ነው። የምን ከባድ ነገር ነው የምታወሪው? እሺ ቶሎ በይ። ምንድነው? ምስክርን እኮ እዛ ሆስፒታል ያላስተማሚ ነው አስተኝቼው የምጣው። ቆይ አንተ ሰውዬ ከኔ ምንድነው የምትፈልገው? ምን አለሽና ደግሞ ካንቺ ምን ይፈልጋል? በጣም ታሳዝናለህ። ቆይ ግን አንተ ምን አይነት ግን አይምሮ ቢስ ሰው ብትሆን ነው በሴት ልጅ እንባ እንደዚህ የምትደሰተው? ትሰሚያለሽ? እኔ የሴት ልጅ እንባ አያስደስተኝም። ነገር ግን ገንዘብ የሚያስገኝልኝ ከሆነ አይደለም እንባዋ ደሟ ቢፈስ ግድ አይሰጠኝምሽ። ይኸውልህ አሁን የምታየው ነገር በጣም አንተን ሊያሳምህ ይችላል፣ ሊጎዳህም ይችላል። ግን ደግሞ እኔ ወንድሜ ስለሆንክ በአይነህ እንድታይ ነው እዚህ ድረስ የጠራሁህ። ምንድነው? እያስፈራራሽኝ ነው እንዴ? በጭራሽ እያስፈራራሁህ አይደለም። ይኸውልህ ልንገርህ፣ እንዴት እንደምነግርህ እኮ ነው ግራ የገባኝ። እኔ በአፌ ለመናገር ራሱ እሷ አላደረገችው እኔ በጣም ከበደኝ። ሚካያና ባሏ እኔ ሚስጥር የለችም ብለው ሊዳሩ ገብተዋል። እኔ ራሱ ተደብቄኝ አየኋቸው። ምን? ስለዚህ ለገንዘብ ብለህ ነው ይህን ሁላ ነገር እያደረግህ ያለው? እሱ አንቺን አይመለከትሽም። እሺ አይመለከተኝም። አሁን ግን ከዚህ ክፍል ውጣ። ካሌብ ካገኘ ነገሮች ጥሩ አይደለም። ያኔ ማር አልናፈኩሽም እንዴ? ሁላ ነገር አንተ ካልጣጣ እኔ እኮ በጣም እኮ ነው ናፈቅሽ። ኧረ በስመ አብ! ወዴት ነው የምትወጪው? ተቀቀኝ። ሚስጥር እየቀለድሽ መሆን አለበት። ተረጋጋ ታዲያ ወንድሜ። እሺ ምንድነው ተረጋጋ የምትይኝ? እንደዚህ አይነት ነግረሽኝ አንቺ አረመኔ ውሻ! ምን አባሽ ነው የምታደርጊው? ጭራሽ ባንዴ ነኝ! ጭራሽ ባንዴ ነኝ! አንቺ አረመኔ ውሻ! ጭራሽ ባንዴ ነኝ! ዞር በልልኝ! ጭራሽ ባንዴ ነኝ! ጋለሽ ምን አባሽ ነው የምታደርጊው? ምን አረጋጋ? ቆይ አንቺ ባለጌ! አይ ዞር በልልኝ አልኩህ እኮ አንተ! ነይ ያዡ! እገልሻለሁ! እሺ ውሻ! ወንድሜ እባክህ ተረጋጋ። እንዴት ነው የምረጋጋው? ያን የተፈጠረውን ነገር እያየሽ እንዴት ነው የምረጋጋው? እኔ እኮ መጀመሪያም ነግሬህ ነበረ። በአይነህ እስክታይ አላምን አልከኝ እንጂ እኔ አሁንም ድረስ ሚኪያ ይህንን ማድረጓን ማመን አቅቶኛል። በቃ አልቻልኩም። እንዴት እንደዚህ ታደርጋለች? ቆይ ምን ማለት ነው እንዴ? በአይነህ ያየኸውን ነገር ላለማመን እየሞከርክ ነው ወንድሜ? እስኪ ንገረኝ እህቴ፣ እኔ ምን በድያለሁ? ይህን ያክል ምን አጥፍቻለሁ እንደዚህ አይነት በደል የሚደርስብኝ? አንተማ ምንም አልበደልክም። እሷ ክብር የማይወደላት ወራዳ ስለሆነች ነው እንጂ። አላውቅም። ሚኪያ እንደዚህ ታደርጋለች የሚል ሀሳብ ጭራሽ ውስጥ ተፈጥሮ ማቅ ጭራሽ በአይነህ የምታየውን ነገር እየተጠራጠርክ ነው? አሁንማ ቀላል እኮ ነው። ወደዛ መንቀሩ ቡትቷን ሰብስቦ ማስወጣት ነው። ምችል አይመስለኝም። ሚኪያን እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። ማስወጣት ማባረር የሚባለው ነገር እኔ እንጃ እንዴት እንደማደርገው አላውቅም። በቃ ምችል አይመስለኝም። ወንድሜ እውነትም እቺ ሚካያ የሚሏት ስሟን ቄስ ይጥራውና የሆነ መተት አርጋባሃለች። መተትማ አርጋባሃለች። ምንም መተት ምናምን አይደለም። ያልገባሽ ነገር አለ እህቴ። እሷን አውጥቼ ማባረር አልችልም። ምንድነው የማይገባኝ?
እንዴት እንደምነግርሽ አላውቅም። በቃ እኔ እንጃ፣ እኔ ሁሉም ነገር ግራ ነው የገባኝ። በቃ አልችልም እህቴ፣ እሷን አስወጣት። አልችልም በቃ እሺ። ሄሎ፣ ከሆስፒታል ምስክር መጣሁ። እሺ ራስህን እንዳትጎዳ ወንድሜ። ወይኔ ይሄ ልጅ በቃ ልታሳብደው። ወይኔ ወንድሜ፣ ምንድን ነው እሺ የማደርገው? ጨርቄ ልታስጠለኝ ነው ከሷ በፊት። ወይኔ ሚስጥር። ግን ለምን? ይኸውልሽ ከዚህ በኋላ እኮ ማልቀስ ምንም አያስፈልግሽም። ይልቁንስ ከዚህ ለመውጣት ራስሽን ብታዘጋጂ ነው የሚሻለሽ። ለምን እንደዚህ ያደርጋችሁ? ለምን ማለት? እንዲህ ማድረጉ ምን አስፈለገ? ይህንን ነገር አንተና ሚስጥር ተነጋግራችሁ እኔና ካሌብን ለመለያየት የተጠቀማችሁ ዘዴ እንደሆነ አውቃለሁ። ይህን ያህል ምን በድያችሁ ነው? ወይ እሱን እንኳን ልነግርሽ አልችልም። እኔ ግን ስራዬን ጨርሻለሁ። ስራዬን ጨርሻለሁ? የምን ስራ? ያው ከጠረጠርሽ አይቀር ልንገርሽ ብዬ ነው። ሲመስለኝ ይሄ መጨረሻ ሰዓታችን ነው። ደግመን አንገናኝም። አልገባኝም። እንዴት አያገባሽም? እኔም ቤታችሁን ለቅቄ ልሄድ ነው። ስራዬን ጨርሻለሁ። አንቺም ከጥቂት ሰዓታት በኋላ ይሄን ቤት ለቀሽ ትወጫለሽ። ቆይ ምን ነበር ያንተ ስራ? አንቺን በተለያዩ ነገሮች አስወንጅሎ ከዚህ ቤት ማባረር ነው። አሁን ደግሞ ተሳክቷል። እንዴ ለምን? እኔ እናንተ ከዚህ በፊት እንተዋወቃለን? ያስቀየምኩ ነገር አለ? እውነት ለመናገር አንተዋወቅም። እና ቆይን ያህል ምን አድርጌ ነው ህይወቴን ሲኦል የምታደርግብኝ? እኔ ተከፋይ ነኝ። ይሄንም ማደርገው ደግሞ ተከፍሎኝ ነው። ተከፍሎኝ ስትል እኔን ከዚህ ቤት እንድታስወጣ? አዎ በቃ ከዚህ በላይ ጥያቄ አትጠይቂኝ። ይሄንንም የነገርኩሽ ሁኔታሽ ስላሳዘነኝ ነው። ግን እንደዚህ እንድታረግ የከፈለህን ሰው ባውቀው ለእኔ ይጠቅመኛል። እባክህ ንገረኝ። በቃ ከዚህ በላይ ኢንፎርሜሽን ከነገርኩሽ ልክ አይመጣም። ቆይ ምን ያህል ብር ከፈሉ እንደዚህ እንድታደርግ? ለምን ጠየቅሽኝ? እነሱ ከከፈሉኝ አንቺ የተሻለ አድርገሽ ልከፊኝ? አውና ለምን አልከፍልም የምትነግረኝ ከሆነ? ከየት አምጥተሽ ነው ደግሞ የምትከፊኝ? አንቺ እኮ ከዚህ ቤት ብትባረሪ አልጋ እንኳን ለመያዝ ብር የሌለሽ ድሃ ምስኪን ነሽ። ምናልባት ክፍያው አንተ በምታስበው መንገድ ባይሆንስ? ማለትማ አንተ ይህንን ሚስጥር ለእኔ አሳልፈ ከሰጠኸኝ እኔ ደግሞ ይህንን የምትጎመጅለትን ገላ ብሰጥህስ? ምን እየቀለድሽብኝ ነው? አይ በፍጹም። አንተ ብቻ ንገረኝ እንጂ አንተ የፈለግከውን ነገር ሁሉ አደርጋለሁ። በምን አምንሻለሁ? ቆይ አታስብ፣ እኔ ቃሌን አክባሪ ነኝ። እንግዲያውስ መጀመሪያ ሴክስ እናድርግና ከዛ እነግርሻለሁ። ስራ ሳይሰራ ክፍያ ይጠይቃል እንዴ? ይኸውልሽ ይሄ ሚስጥር ግን በእኔና አንቺ መሀል ብቻ ነው እሺ መቅረት ያለበት። አደራ ከሷ ክፍያዬን ሳልቀበል ለአንድ ሰው ትንፍሽ እንዳትይሽ። አታስብ አልኩህ እኮ። እዚህ ቤት እንድገባ ሁኔታዎችን ያመቻቸችልኝ የውሸት ታሪክ የነገረችኝና አንቺና ካሌብን እንድለያይ የላከችኝ ሰናይት ናት። ሰናይት? አዎ አውቄው ነበር። መቼም ቢሆን እንደማትሆኝ አውቄው ነበር። በቃ ይሄው ነገርኩሽ እኮ። ተረጋጋ። ለምንድን ነው የምረጋጋው? ቃል ገብተሽልኛል እንዴ? እያናገርኩሽ እኮ ነው። እየጨረስን መሰለኝ። ወዴት? ምኑን የጨረስ ነው ደግሞ? ምን ፈለግ? እንደዛ በስሜቴ ከተጫወትሽ በኋላ አሁን ደግሞ ምን ፈለግ? ከሲ ትንሽ አይደብርሽም እንዴ? እኮ እኔ በአንተ ስሜት የምትጫወተው ደፋር እንዴ? ወዴት? ያን ሁሉ ሚስጥር ከሰማሽ በኋላ አሁን ልትሄጂ ነው? አረ ሚስጥር ማለት ልቀቀኝ እዛ እባክህ። እንዴ አንቺ እንደዛ ያን ሁሉ ሚስጥር ከነገርኩሽ በኋላ ወዴት ነው እንዴ? ሰውዬ ልቀቀኝ እዛ። ምን አይነቱ ደፋር ነው? አሃ ጫውታው ገባኝ። የምትፈልጊው ሚስጥር ከነገርኩሽ በኋላ እየተቀየርሽብኝ ነው። አጨቅጭቀኝ ወደዛ። አሁን ለራሴ አሞኛል።
እንዲህ ብሎ ነገርማ የለም። ያላሰቡትን አሳስቦ እምቢ ማለት አለ እንዴ? ካልሆነ ግን ምን ልትሆን? በጉልበት የምፈልገውን ነገር አደርጋለሁ። እንዲሽ ብለህ እንዳታስበው ትሰማኛለህ? ጫፊን እነካሻለሁ ብለህ ብታስብ ኪችን ውስጥ የለፈለፍከውን እንዳለ ለሰናይ ትልክላታለሁ። ምን? አንቺ መርዝ ሪከርድ ስታደርጊ ነበር ማለት ነው? የስራው ባህሪ ነው፣ ምንም ማድረግ አይቻልም። አንቺ እስስት! ተረጋጋቱ አማን፣ ትሰማኛለህ? ከዚህ በላይ ብትጠጋኝ ራስን አደጋ ውስጥ ነው የምታገኘው። ደግሞ ማኔ ይህን የድምጽ ቅጂ ሰናይ ተሰማችሁ ማለት ይኸውልህ ገንዘብን መከልከል ብቻ አይደለም፣ አሳዳ ነው የምትገል። ምን አረኩሽ? እሺ ምን በደልኩሽ? ይሄ ኮንጀራይ ነው። እንዴት እንደዚህ ታረጊብኛለሽ? ተጫወትሽብኝ እኮ። አዎ የሰው ህይወት እየበጠበጡማ ገንዘብ ማግኘት ስራ ነው አይደለ? ደግሞ ትንሽ እንኳን አታፍርም? ምን አደረኩሽ ስትል? እሺ አሁን ሪከርድ ያደረግሽውን ድምጽ አጥፊልኝ። እኔ ባጠፋው ምን ዋጋ አለው? ለካሊብ እኮ መጀመሪያውንም ቢሆን ልኬለታል። ምን ጉድ ሰራሽኝ! ጉድ ሰራሽኝ! ትሰማኛለህ? እኔ አንተም በሆን እዚህ ቁጭ ብዬ አላለቃቅስም ነበር። የድምጽ ቅጁ ሰናይት ጋር ሳይደርስ በፊት ገንዘቤን ይቀበል ነበር። ብሬንማ ሳልቀበላት ድምጹ መስማት የለባትም። አሁኑኑ ሂጄ ገንዘቤን እቀበላታለሁ። አሁኑኑ። ተመስገን ብቻዬን ያልተውከኝ አምላክ። በጣም ነው ያደነኩሽ በእውነት። አንቺስ ብትሆኚ የሚገርም ሀሳብ አይደል እንዲያሰብሽ? እንደው ሰንዬ እዛ ቤት አንቺን የማይበት ቀን እንዴት እንደናፈቀኝ ብታይ። በቅርብ ይሆናል የኔ ጣፋጭ፣ ምንም እንዳታስቢ። እሱማ ይኸው ልፋታችን ፍሬ አፍርቶ ያቺ መተተኛ እኮ ተባረረች። ተባረረች እንዴ? እስካሁንማ ያባረራታል፣ እርግጠኛ ሆኜ ነው የምነግርሽ። አሁን ቤት ስገባ እሷን አባሮ በፎይታ ተኝቶ ነው ወንድሜን ማገኘው። የታባቱ እንዳሳረረችኝ ያሳራርኳት። ሰንዬ አሁን ቤት ገብቼ የምተነፍሰው አየር ሳስበው ታዲያ እኔንም አትርሽኝ እሺ? አሁንማ ቀላል ሆነ እኮ። አንዱ ለሽማግሌ ፈልጎ ከወንድሜ ጋር አስታርቃችኋለሁ። ከዛ በኋላ ትንሽ ፕሮግራም አድርገን ትጋባላችሁ። እኔ ደግሞ ውለታሽን አልረሳም። የምን ውለታ? እኔ ይሄንን የማደርገው እኮ ወንድሜ የተከበረች ቤተሰባችንን የምትመጥን ሴት እንዲያገባ ስለምፈልግ ነው። እንዴ አማን ነው ነገርኩሽ እኮ። ወንድሜ ያቺን ከሲ ያባራታል ማለት ነው። እሱን ሊያበስርሽ ነው የሚሆነው። ሄሎ አማን፣ ሰፈር ነው ያለሁት። አሁን ልታገኘኝ ነው የፈለከው? በቃ እሺ መጣሁ። ቻው። ስራው እንዳለቀለት ሊነግረኝ ፈልጎ ነው መሰለኝ እኮ ብዬሽ ነበር። ደስ የሚል ምስራች ነው የነገርሽ። ካንቺ በላይ እኔ ነኝ ደስ ያለኝ። ተገላገልናት እቺን መሽገር። አትመጣም እንዴ? እቺ ደግሞ ምን ሆና ነው ዛሬ? ቆይ ሰምታ ይሆን እንዴ? አማንዬ ሰኒ መጣሽ? እንዴት ነህ? መቼም ትልቅ የምስራች ትነግረኝ እንደመጣህ አልጠራጠርም። እሱ ይደርሳል። አሁን ጉዳይን ፈጽም ያለውና ብሬን። የምስራች እንደዚህ ነው እንደሚነገረው? እሱ ሌላ ጊዜ ተገናኝተን እናወራለን። በእናትሽ አሁን ብሬን ስጭኝና ልሂድበት። ምንድነው የሚያጣድፍ የሚያስጨው? ተረጋጋ እንጂ። ሌላ ቦታ ገና ጉዳይ ያለኝ አልኩሽ አንዴ። አባረራት ወይስ እንዴት ሆነ? አዎ አባረራታል። በቃ አሁን ብሬን ስጭኝና ልሂድበት። ኧረ ተረጋጋ ሰውዬው፣ ምን ሆነ? ረጋ በል እንጂ። ደበደባት ወይስ እንዴት አድርጎ አባረራት? እሱ ሌላ ጊዜ ተገናኝተን እናወራለን አልኩሽ። በቃ አሁን ብሬን ስጭኝና ልሂድበት በእናትሽ። ብር ለመቀበል ብቻ ነው የመጣው? አዎና። እና ለሱ ብቻ ከሆነ ታዲያ በዛው ትራንስፈር አደረግልሃል ነበር እንዴ? እኮ በእናትሽ በቃ አሁን አፍጥኝው። እኔ ግን እያንዳንዱን እንድትነግረኝ ነበር የፈለኩት እኮ ሌላ ጊዜ። በቃ አሁን እኮ ሌላ ቦታ ስራ ስላለኝ ነው። በእናትሽ ተረጂኝ። ጻፍልኝ እዚህ ጋር አካውንት። በቃ ልክልሃለሁ። መሄድ ትችላለህ። አመሰግናለሁ። እሺ። ሰውዬው ጤና ያለው እንዴ? ምን ያቅበዘብዘዋል? ምን ግራ የገባው እብድ።
እንዴት ዋልክ የኔ መከታ ወንድም? አንቺ እዚህ ደግሞ ምን ትሰሪያለሽ? ቆይ ትንሽ አታፍሪም? አይንሽን በጠዋጭበሽ እዚህ ወንድሜ ጋር ቁጭ ብለሽ የምትቀመጪው? ማፈር ያለብሽ አንቺ ነሽ። እሺ እኔ ደግሞ ምን አደረኩ? አንቺ ደግሞ ምን አይነት ታሪክ ፈጥረሽ ነው እንደዚህ የሚሆነው? ማፈሪያ፣ በጣም ማፈሪያ ነሽ። በጣም ነው ያፈርኩብሽ። ምን? ሁሉንም ነገር ደርሽበታል። ሁሉንም ነገር አውቀዋለሁ። ከሰናይትና ከዛ ካስገባችሁት ጎረምሳ ጋር ሆናችሁ ያደረጋችሁት ነገር በሙሉ አውቀዋለሁ። በጣም አዝኜብሻል። አማን? አዎ አማን፣ ትሰምኛለሽ? ከዚህ በኋላ እዚህ ቤት ውስጥ የምትቆይበት ምንም አይነት ምክንያት የለም። እኔም እንድትቆይ አልፈቅድልሽም። ስለዚህ ጓዝሽን ጠቅልለሽ ውጪ። ወንድሜ ካሌብ እባክህን ይቅርታ። ደፋር ጨርሻለሁ። አንቺ ውሻ ምንድነው ውሻ ሆነ? ሚኪያ፣ አንቺን ይቅርታ መጠየቅ አይደለም አይንሽን ቀና ብዬ ማየት ራሱ ይከብደኛል። ስበድልሽ ይቅርታ ስታደርጊልኝ፣ አሁንም ድጋሚ ስበድልሽ ደግመሽ ይቅርታ ታደርጊልኛለሽ። አሁን ግን አንቺን ብቻ አይደለም የበደልኩት፣ ፈጣሪንም ጭምር ነው የበደልኩት። በደሌ ከመብዛቱ የተነሳ እንዴት ብዬ ይቅርታ እንደምጠይቅሽ አላውቅም። ይኸውልህ ካሌብ፣ አሁን ሁሉም ነገር ሊያበቃ ይገባል። በቃ ይኸውልህ መስቀልቅል እዚህ ቤት ውስጥ እየተፈጠረ ያለው እኔ እዚህ ቤት ውስጥ ስላለው። ስለዚህ ለእኔ አታስብ። ሌላ ቤት ፈልጌ ይቀጠራለሁ። ምን እያልሽ ነው ሚኪያ? በቃ ወስኛለሁ። ለአንተም ሰላም አስብኝ ነው። አይሆንም ሚኪያ፣ አንቺ ከሌለሽ እኔ እዚህ ቤት ውስጥ ሰላም አላገኝም። እባክሽ እንደዛ አታድርጊ። መስሎ ነው ካሌብ። ሰላም የምትሆነው የእኔ እግር ከዚህ ቤት ሲወጣ። አይደለም ሚኪያ፣ እባክሽን ይቅርታ አድርጊልኝ። ካሌብ እባክህን ከዚህ በላይ አታስጨንቀኝ። እኔም መጨነቅ አልፈልግም። ሚኪያ ልሂድበት። ተይ እባክሽ እንደዛ አትበይ ሚኪያ። እኔ እወድሻለሁ፣ አፈቅርሻለሁ። እባክሽ እንደዛ አታድርጊ። አይሆንም ካሌብ። እባክሽን ሚኪያ ይቅር በይኝና በቃ አብረን እንኖር። እባክህ ካሌብ፣ እኔ እኮ ለአንተ አስቤልህ ነው። ቆይ ለምን አይገባህም? እኔ እኮ ያለ አንቺ አይሆንልኝም። የእውነት ይሄ ቤት ያለ አንቺ ባዶ ነው፣ ኦና ነው፣ በቃ ይበላኛል። እባክሽ ተይ ካሌብ። አንተ ሚስጥር አለች፣ ምስክር አለ። እኔ ግን እባክህ ተወኝ። ደህና እናቴን ልጡርበት። እባክሽን እንደዚህ አትበይኝ ሚኪያ። እባክሽን ይቅርታ አድርጊልኝ እባክሽን። ካሌብ እያስጨነቀኝ እኮ ነው። ነገርኩህ እኮ እኔ ከዚህ ቤት ከወጣሁ እመኔን ሰላም ታገኛለህ። በጭራሽ ሰላም አላገኝም። በጭራሽ። እባክሽን ይቅርታ አድርጊልኝ ሚኪያ። እባክሽን እሺ በይኝ። እሺ ተነሳ መጀመሪያ። ይቅርታ አድርግሽልኝ። ተነስ ዝም ብለህ እኮ እሺ በይኛ መጀመሪያ። እሺ በቃ ተነስ። የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ።
ሰኒ አዳምጪ። ጉድ ሆነናል። ለአማን ብሩን ሰጠሽው እንዴ? አማን ተጫውቶብናል። ሁላችንም ላይ ነው የተጫወተው። ይኸውልሽ አማን ሁሉንም ነገር ፍርጥርጥ አድርጎ ሲናገር ሚኪያ ሪካርድ አድርገው ነበር። እሱ ነው እንደ ገረመሽ? እሱን ሪካርድ ሰምቶ ይሄው ካሌብ እኔንም ከቤት ሊያባረኝ ነው። አሁን የሆነ ሆኗል። ነገር ግን አንድ ነገር እንድትተባበሪኝ እፈልጋለሁ። ይኸውልሽ ወደ ሀገር ቤት እስክመለስ ድረስ አንቺ ጋር ባርፍስ? ሄሎ ሰኒ ይሰማኛል? ሄሎ 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 ሰኒ ይሰማኛል? ወይኔ ሚስጥር እንዲህ በቀላሉም አልወጣትም። በእውነት ምስክር እንደዚህ ተሽሎት ስላየው በጣም ደስ ብሎኛል። እኔ ራሱ እንዴት ደስ እንዳለ አሁን ወደ ቤት እስኪመጣ ድረስ ጉጉቱን አልችልም። ሚኪያ በዚህ ሁሉ ነገር ውስጥ አብረሽኝ ስለነበርሽና በምህረት ይቅርታ ስላደረግሽልኝ በጣም አመሰግናለሁ። ምንም አይደል ካሌብ፣ ሁሉንም ለራሴ ስል ነው ያደረኩት። አንድ ነገር ልነግርሽ እፈልጋለሁ። ምንድነው እሱ? ግን በምነግርሽ ነገር እንደማትበሳጪ ቃል ግቢልኝ። እንዴ ምን ቢሆን ነው ይሄን ያህል ቃል የሚያስገባባኝ? ዝም ብለሽ ቃል ግቢልኝ። ምን ብዬ ነው ቃል የምገባለህ? የምነግርሽ ነገር ምንም ይሁን ምን ተበሳጭተሽ ምንም ነገር እንደማታደርጊ። እሺ ንገረኝ። ቃል ገብቻለሁ። ምን መሰለሽ ሚኪያ፣ ላለፉት ወራት የትውስታ በሽታ ታመምኩ ታውቂያለሽ። እሱን ያስመሰልኩት ሆን ብዬ ነው። አልገባኝም። ትውስታዬን እንደተነጠቅኩ ነበር አይደለም ታስቢው? በቃ ሁሉም ነገር ራሴ የፈጠርኩት ድራማ ነው። ምን? አዎ ወንድሜ ታግቶ ነበር፣ በዛ ላይ እኔም ታግቼ ነበር። ስለዚህ ሁሉንም ነገር ለማስተካከል ብዬ ነው ድራማ የሰራሁት። ታሳዝናለሽ። እንደማትናደጅ እኮ ቃል ገብተሽልኝ ነበር ሚኪያ። ሚኪያ ሄሎ ሰኒ፣ ይኸውልሽ አንድ ሀሳብ መጥቶልኝ ነበር የደወልኩልሽ። ይኸውልሽ ሚካያ አብዳ ጨርቋን ስትጥል ማየት ትፈልጊያለሽ? በጣም ጥሩ። እንግዲያውስ ከ30 ደቂቃ በኋላ ወደ ቤት ነኝ። አይዞሽ ካሌብ አይኖርም። አሁን ከ30 ደቂቃ በኋላ ወደ ሆስፒታል ይሄዳል። እሱን ስትመጪ ታየዋለሽ። እሺ ሚኪያ ምንም አትበለኝ። ቆይ እኔ ግን አንድ ጥያቄ አለኝ። እሺ እንደው ሁሉም ነገር ይቀር፣ ሰናይትን መለየት እንዳቃተ ስታስመስል የነበረው ሚስትህ ማን እንደሆነች ግራ የገባ ምናምን፣ እሱን ሁላ አውቀህ ነው ያደረገው? ነገርኩሽ እኮ የኔ ፍቅር፣ የግድ ማድረግ ስለነበረብኝ ነው። እውነታውን ለማወቅ ማስመሰል ነበረብኝ። እሺ እሱስ ይሁን ይቅር፣ እሺ ችግር የለውም። ቆይ እኔ ግራ የገባኝ እኔ ሚስትህ እንዳልሆንኩ እያወቅህ ነው ላሳምንስ ሞክር ሁሉንም ነገር አምነህ የተቀበልከው? አዎ፣ ምክንያቱም እኔና ወንድሜን ለማዳን መስዋዕትነት እየከፈልሽ እንደነበረ ገብቶኛል። እና እኔ ቤት ሰራተኛ እንደሆንኩ እያወቅህ ነው አልጋህ ላይ አብሬህ እንድተኛ ስታስገድደኝ የነበረው? ለሱ ይቅርታ፣ የድራማ አንድ አካል ነበር። ስለዚህ እኔም የድራማው አካል እንጂ ምንህም አይደለውም ማለት ነው? እንደሱ አይደለም። እና እንዴት ነው? በጊዜ ሂደት የዋህነትሽ፣ አስተዋይነትሽ እንዲሁም ታማኝነትሽ ገዛኝ። እናም ወደድኩሽ። ካንቺ ፍቅር ያዘኝ። ካሌብ በጣም አዝኜብሃለሁ። አሁን ብቻዬን መሆን ነው የምፈልገው። እባክሽ ሚኪያ፣ ስለ ፍቅር አምላክ ብለሽ አንተ ማትወጣ ከሆነ ራስ ይወጣል። ሚኪያ
የማይደገም እድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው አየር ጤና ዋና መስመር ዳር ላይ ያለ 8000 ካሬ ላይ ያረፈ ትልቅ የመኖሪያ መንደር ግንባታቸው የተጠናቀቁ የንግድ ሱቆችን ከ24 ካሬ ጀምሮ እንዲሁም ከባለ 1 ጀምሮ እስከ ባለ 3 መኝታ ቅንጡ የመኖሪያ አፓርትመንቶችን ይዞላችሁ ቀርቧል። በ0989 857954 ይደውሉ። ሚኩዬ በጣም ይቅርታ። ያው ማውራት አልፈልግም። እባክሽ ይቅርታ አድርጊልኝ። ብቻዬን መሆን ነው የምፈልገው። በቃ ማውራት አልፈልግም። ለምን አይገባም? እሺ በቃ ግን ተረጋጊ። በቃ እሺ። ቀለል አድርጎ ተረጋጊልኝ እንዴ። የራስ ጦር ብረንቴ እንደሚት ነው ያልኩት። የላችሁም እንዴ? ኧረ ፀሐይ ከነ ልጆቹ አይደል የወጣችሁ? ዋሽ እንዴት ዋልሽ? ብቻ ውሃውን ጠጣሁት እንዳትይኝ። አሁን እኔ ብቻ ነው የሚሞቀኝ አንቺ ነው? ስማ በጣም ይሞቀኝ ራሴ። ምንድነው ሙቀት? አንቺን ነው የሚሞቅሽ? አንቺን ነው የሚሞቅሽ? እየሞቀኝ ነው ሰኒ። እኮ መርዝ አለው ማለት እየቀለድሽብኝ ነው? መርዝ አለው ማለት ምን ማለት ነው? በእናትሽ አትቀልጂ። እኔ እንዲህ አይነት ቀልድ አልፈልግም። ምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? ራሴን ለምንድን ነው እያመመኝ ያለው? ለምንድን ነው ራሴን እያመመኝ ያለው? ምንድን ነው የሚጮህብኝ ነገር? ምንድን ነው የሚጮህብኝ? ምንድን ነው ራሴን የሚያመኝ? ለምንድን ነው ራሴን እያመመኝ ያለው? ለምንድን ነው? አንቺ ለምን ጠጣሽው? ምንድን ነው ለምን ጠጣሽው? እዚህ ጋር ለምን አይደል ያስቀመጥሽልኝ? ለማን ያስቀመጥሽው? ዋና ምንድን ነው ያስቀመጣችሁት? ለምንድን ነው ያስቀመጥሽው? እንጂ ምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? የሆነ ነገር አድርጊ። ለምንድን ነው የሚሞቀኝ? እኔ ብቻ ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? እኔ ብቻ ለምንድን ነው የሚሞቀኝ? ለምንድን ነው የሚሞቀኝ? እኔ ብቻ እያወራሁሽ አይደል? ለምንድን ነው እኔ ብቻ የሚሞቀኝ? ምንድን ነው ያደረግሽብኝ? ለምንድን ነው የሚሞቀኝ? እኔ ብቻ
ያንቺ ነገር ያስቀመጥኩት ወይኔ ራሴ ምንድነው የሚጮህብኝ? ራሴ ምንድነው የሚጮህብኝ? ያልኩሽ እኮ ምንድነው የሚጮህብኝ? ራሴ ጭንቅላቴ